በእናትሽ ወንድም የለሽም እህት የለሽም? ቁርጥ እንደውም አንተን የሚመስል ነው። ታዲያ ወንድም ይቆማል ወንድም ይወረሳል? ተረጋጋልኩ እኮ እኔ የምልህ እስቲ እችን አንሳት እስቲ። እቺ እሷ ስንት ነች እንዴ? ልትገዢ ነው እንዴ? እኔ እኮ ልትቀሚኝ መስሎኝ። ያው ካልተስማማ መነጠቀት ይቀራል። እና ታዲያ ቡቲክ እጄ እንገዛ ትፈልጋለህ እንዴ? ስማ የአንድ ቀሚስ ዋጋ እኮ የኔ የ2 ወር ደሞዝ ነው። ንገረኝና ልግዛ። እኛም እኮ ይሄን ችግራችሁን አይተን ነው ወደ ስራ የገባ ነው። እናንተ አላሰራላችሁን እንጂ እናንተ ጸባይ ቢኖራችሁ እኮ ተናበን መስራት እንችል ነበር። አሁንስ ምን ያንሰናል? እንጠናና። እኔም ለው እንደዚህ ነው። ቆይ ግን ስንት ቢከፍሏችሁ ነው እንዲህ የምታሽቃብ? ማለት እንደዚህ እንትንም ትሉት? እኛ ይኸውልህ ለሀገር ፍቅር ነው የምንሰራው። እሺ ለብሔራዊስ? ለማንኛውም የሀገር ፍቅራችሁ በጣም ደስ ይላል። አንተ እኔ ግን ምለው የምትሰሩበት ቦታ አጣችሁ ነው እኛን ለማሳጣት ነው አይደል? ቀበሌ ደጃፍ ላይ መጣችሁ ምሸጡ። እሷ ስንት ናት? የዚህች ልብስ መንታ እኮ የእናንተ አዛዥ አቶ ታምራት ለባለቤታቸው ገዝተው ሄዱ። እሳቸውም ከህገወጥ ነጋዴ ይገዛሉ እንዴ? ደንበኛ ናቸው። ዋጋዋ 150 ብር ነው። ያልዝምበት ከእናንተ ጋር እንደ ምን ነው ዋጋው ማናቀው ነው እንዴ? ይልቀንስ በቃ እሺ። ተጎድቼ 100 ያውሰጀ ተው እንጂ ታላቅ ፊልም አይሻለም? 50 ብር ሽጥልኝ። 50 ነኪው ትቀልዳለች እንዴ? በሂሳብ እየሳብሽ እንዴት ነችና ጀሪ ቀጥል። ያዝና ወደ ፖሊስ ጣቢያ ተልበል። እንዴ ለምን? ህገወጥ ነጋዴ ስለሆነ። ነጋዴ ብቻ ህገወጥ ነው ያለው ማን ነው? ሸማቾችስ? እናንተ ባታቀርቡለት እሱ ይገዛል እንዴ? ባልተልበላውን ወደ ጣቢያ ያዝ ነው። እሺ በቅናሽ ይላል ኦሪጂናሏን። አንተ ዝም አትልም እንዴ? አትሽጥ እኮ ነው የተባልክ። አሁን እኮ ጣቢያም ገብተህ ልትሸጥ ነው አይደለ? ሉስና አይደለም ተወርሱት ገንዘቤና ተወርሱት። ባይሆን እስከዛ ድረስ ዋና ይልመልስ። ምንድን ነው እንደዛ ምትል? ያዝና ሂድ ሂድ።